የስኬትን ጫፍ ነክቻለሁ። በጣም ብዙ የደከምኩለትና የተጋውለትን ዝናንም ሆነ ሀብት አትርፌያለሁ ይላል የስቲቭ ጆብ የአፕል ፕሮዳክት ባለቤት አይፎንን ምናምን የሚያመርተው ማለት ነው። ነገር ግን አሁን እዚህ ሆስፒታል ሆኜ ሳስበው አለ ሁሉም ነገር ሚኒንግለስ ነው አለ። ሁሉም ነገር ትርጉም የለሽ ነው አለ። ገንዘብ ከፍዬ መኪናዬን እንዲነዱልኝ ማድረግ እችላለሁ አለ። ገንዘብ ከፍዬ ቀጥሬ ሰዎች የበለጠ ገንዘብ እንዳገኝ ልቀጥር እችላለሁ አለ። ገንዘብ ከፍዬ ግን እዚያውን የምታመመውን ህመም የሚታመምልኝ ማንም የለም አለ። ስለዚህ ዛሬ በብዙ ነገር የምንበሳጭ ብዙ ነገር በቃ ይሄ ያጣነው ያመነው ገንዘብ ይሁን ምን ይሁን ምንም ነገር ያጣን ሰው ከርቶ ይሆናል ከርቶኝ ከብዙ ነገር ውስጥ አልፈን ይሆናል። ነገር ግን ከስጦታ በላይ ስጦታ ፈጣሪ የሰጠን ጤና ወገኖቼ፣ ጤና the most important ነገር ከተሰጠን ትልቅ ስጦታ በነፃ የተሰጠን ነገር በቃ ጤና ነው። ጤናችሁ ላይ ትጉ። ብራንድ ያለው ልብሶች ገንዘብ አውጥተን ብንለብስ ምንም ትርጉም የለው። ገንዘባችንን ጤናችን ላይ ብናወጣ መልካም ነው። when you wake up early in the morning, if you are able to breathe in and breathe out, you are the most richest and successful person እንዳንተ ማንም የለም። በቃ ጠዋት ስትነሳ መተንፈስ ከቻልክ በቃ በጣም እድለኞች ነን። እና አንዳንዴ ሪቨርስ የማይደረጉ የጤና ጉዳዮች ላይ ልንወድቅ እንችላለን። ጤናን ችላ ብለን ለሆነ ነገር ስንሮጥ ጤናችንን ትተን በቃ ምንም ትተን የሆነ ሪቨርስ የማይደረግ ነገር ላይ ልንደርስ እንችላለን። ስለዚህ እመኑኝ፣ ይኸውላችሁ ስቲቭ ጆብ he's the most billionaire guy ቢሊዮነር ነው፣ የአፕሉ ባለቤት ማለት ነው። ሶ የዓለም ዶክተሮች ሰብስቦ ምን ቢል ምንም ማናቸውም ሊያድኑት አልቻሉም። ብሩ ገንዘቡ ሀብቱ ምንም ሊያመጣ አይችልም። ስለዚህ ሞር ኢንቨስት ማድረግ ያለባችሁ ጤናችሁ ላይ ነው። ጤነኞች ደስ ይበላችሁ በጤናችሁ። በቃ ምንም ይሁን ጠዋት ስትነሱ በቃ ጤነኛ ከሆንክ you're lucky። አየር በነፃ ተሰጥቶን ትንፍስ በቃ ማስገባት ማስወጣት ከቻለን we are lucky። ስለዚህ my people listen to me, this is the best advice የምሰጣችሁ። ጤነኛ የሆናችሁ ጤናችሁ ላይ ስሩ፣ ኢንቨስት አድርጉ፣ ከኔጌቲቭ ነገር ራቁ፣ ፖዚቲቭ የሆነ ነገር ስሙ፣ ኔጌቲቭ ሰዎች ጋር አትቅረቡ፣ do exercise. this is what I really the best advice ነገራችሁ። keep your health please. thank you.